ባለፈው ክላስ በክፍል 4 ምን አይተናል? መድኃኒቱ በአካውንታንቶች ተተምኖ በፋይናንሶች ተተምኖ በጀነራል ማኔጀርን ጸድቆ ወደ ስቶር ኦፊሰሯ ተመልሷል ማለት ነው። አሁን ያ ወደ ስቶር ኦፊሰሯ ተተምኖ የተመለሰው መድኃኒት እንዴት ብሎ ወደ ብራንች ትልከዋለች የሚለውን እናያለን ማለት ነው። እስካሁን ከሄዱ ላይ ነው ያለነው። ስለዚህ በሄድ ስቶር እገባለሁ ማለት ነው። በሄድ ስቶር እገባለሁ ማለት ነው። የሄድ ስቶር እንደተለመደው 4 ነው ብያችኋለሁ። ከዛ በሄድ ስቶር ከገባው በኋላ ቀጥታ የምገባ ኢሹ ላይ ነው። ኢሹ እና ወጪ ላይ አድርገው ስለሆነ ሞዴል 22 የሚል ኢሹ ክሊክ አደርጋለሁ ማለት ነው። ከዛ እዚህ ጋር ዋጋው ከተተመነለት እዚህ ጋር ሰርች ማድረግ ነው። ለምሳሌ ዋጋው የተመነለት ይሄ ስለሆነ ፌስ ማስክ አዳልት የሚለውን ሰርች አደርገዋለሁ ማለት ነው። ዩኒቱ ስጽፍለት ራሱ ይመጣል ማለት ነው። አቬሌብሉ 200 ነው ያለው ይላል። ኢሹድ ኳንቲቲ ለምሳሌ ለዛ ብራንች የምሰጠው ስንት ነው የሚለውን ማየት ከፈለኩ ለምሳሌ 100 ልስጠው ብል ከዛ ሎድ ሜዲሲን ነው የምለው ማለት ነው። ሎድ ሜዲሲን እቺን ሎድ ስላት እዚህ ጋር እንደምታዩት ብሊንክ እዚህ ጋር እንደምታዩት ይመጣልናል ማለት ነው። ይሄ ሜዲሲን ፌስ ማስክ አዳልት ሜዲሲን ኳንቲቲው 100 በ150 ስለሆነ የተተመነ በ150 ሂሳብ 15000 ብር ወጥቷል ማለት ነው። ለማን ብራንች ወጣ ማለት ነው? 15000 ብር ለዚህ ጋር ብራንቹን ባህር ዳር ብራንች አልኩት። ይኸው ባህር ዳር ብራንች ወጣ ማለት ነው። ከዛ ቀጥታ ኮንፊርም እላታለሁ ማለት ነው። ኮንፊርም ስለው ምን ይላል እዚህ ጋር አር ዩ ሹር ዩ ዋንት ቱ ፕሮሲድ ዊዝ ዲስፐንሲንግ። ስተት ካለ ስተት አለ፣ ስተት ከሌለ ደግሞ እንትን እንዳይለን ካለ ለምሳሌ አሁን ስራ ብሰጥ ቢኖር ካንስል ለዋለሁ ማለት ነው። ለምሳሌ 300 ፈልጋ 200 ብልባት ወይም 100 ፈልጋ 50 ብልባት ካንስል ብያጥፍቼ ነው እንደገና የምሰራ ማለት ነው። ስለዚህ ይሄንን አሁን ትክክል ስለሆንኩ ኦኬ 100 ስለሆነ የፈለገች 100 ነው ኦኬ እላታለሁ ማለት ነው። እዛ ዲስፔንስ ሰክሰስፉሊ ኦኬ እላለሁ ማለት ነው። ይሄ ቀጥታ ወደ ማን ተላከ? ወደ ቀጥታ አልተላከም። ምን አለ እዚሽ ጋር ምን ትላለች መሰለቻችሁ? 100 እዚህ ጋር 100 ለባህር ዳር በዛሬው ቀን ተልኳል። ስለዚህ ፔንዲንግ ነው። ማየት ከፈለጋችሁ አክሽናችሁን እዚህ ላይ ማየት ትችላላችሁ ማለት ነው። ቪው ማየት ትችላላችሁ። አሁን ወደ ማን ነው የተላከ? ይህን ዲስፐንስ የሚያጸድቀው ደግሞ ፋይናንስ ነው ማለት ነው። ስለዚህ ቀጥታ ከዚህ ወጣና በፋይናንስ እገባለሁ ማለት ነው። ለብራንች እየላኩ ስለሆነ ቀጥታ ለፋይናንስ ከዚህ ወጥቼ የፋይናንስ እንደምታውቁት 3 ነው። በፋይናንስ በሄዱ ፋይናንስ እገባለሁ ማለት ነው። ምክንያቱም ስቶሯ እሷ ሳይመራላት ስለማትሰጥ ማለት ነው። ስለዚህ እዚህ ጋር ክሊክ ባደረግ 6 ሜዲሲን ዲስፐንስ ሪኩዌስት መጥቷል እያለት ነው። ወይም ካስፈለገ ደግሞ እዚህ ጋር ክሊክ አድርጎ ከዚህ ጋር አስፈላጊ ከሆነ ዲስፐንስ ክሊክ አድርጎ ዲስፐንስ ሪኩዌስትስ የሚለውን መንካት ይቻላል ማለት ነው። ይኸው እዚህ ጋር ተመሳሳይ ነው የሚመጣላችሁ። ሜዲሲን ተመሳሳይ ነው። በዚህ ከምትለፉ ዞሮ እዚህ ጋር እንትን ስለሚመጣላችሁ 2 መንገድ ስለሆነ ደስ ባላችሁ ማለት ትችላላችሁ ማለት ነው። ስለዚህ ምን መጥቷል? አሁን ባህር ዳር 100 ከሄድ ስቶርዋ መጥቷል ማለት ነው። እቺ ሄድ ስቶር ያልናት ስሟ ነው። ስለዚህ እናንተ የሄድ ስቶርዋ ስም አብሮ ይሄዳል ማለት ነው ወደዛ። ከዛ ሪኩዌስት ዴቱ በዚህ ነው ይላል። ዲቴል ብሎ ያያል ፋይናንሱ ማለት ነው። ዲቴል ብሎ ሲያይ እዚህ ጋር 2-3 መድኃኒት ቢመጣ ወደ ታች ይዘረዘራል ማለት ነው። 2-3 መድኃኒት ቢመጣ ወደ ታች ይዘረዘራል ማለት ነው። ከዛስ አረጋገጠ ምን አረገ? ስጪው አለ ወይም ኮንፊርም አድርጊ ያላት ማለት ነው። ኮንፊርም ፈረመችለት ማለት ነው። ከፈረመችለት በኋላ አሁን ቀጥታ ዲስፐንስ ሪኩዌስት አፕሩቭድ ሰክሰስፉሊ ተፈርሞለታል ማለት ነው። በቃ ይሄ ወደ ባህር ዳር ብራንች እንዲሄድ ተፈቅዷል 100 መድኃኒት ማለት ነው። ይሄ ቀጥታ ዲስፔንስ ሰክሰስፉሊ ሲለው ፈርሞ ሰጠው ማለት ነው። ከዛ በኋላ ይመጣል፣ ይረከባል፣ ይሄዳል ማለት ነው። ይሄ ነው ያለው ነገር ማለት ነው። ይሄ ክፍል 5። በክፍል 6 ደግሞ ይሄ መድኃኒት የት እንደሚሄድ ደግሞ እናያለን ማለት ነው። ይሄ ብራንቹ እንዴት አድርጎ እንደሚያገኘው ከሄዱ የተላከለትን ከሄዱ ስቶር የተላከለትን ብራንቹ እንዴት እንደሚያገኘው ደግሞ እናያለን ማለት ነው።